መነግራችሁ ነገር አለ። እስቲ ቅዱስ ሚካኤልን የምሬ ነው ባክ ሌላ ሰው ልትይጂ ነው ለዞም ነገ የት እስቲ እግዚአብሔርን ወደ ውጪ ላልተወሰነ ጊዜ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ፊዮና ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በባለፈው ቪዲዮ ለእናንተም ለጓደኞቼም እንደተናገርኩት አንድ የምነግራችሁ ነገር አለ ብያችሁ ነበረ እና ሰው ወደ ጉዳዩ ቀጥታ ልምጣላችሁ ነው። ላልተወሰነ ጊዜ ከሀገር ልወጣ ነው ማለት ለምን ያህል ጊዜ ከሀገር ወጥቼ እንደምቆይ አላቅም። አይኑ ትንሽ እዚህ የለመድኩት ነገር አለ ምናምን እና ትንሽ የሚከብድ ይመስለኛል ብቻ እና ለጓደኞቼም ማንም የሚያውቅ የለም። ነገ ነው የሚሄደው። ነገ እንደሚሄድ ማንም የሚያውቅ የለም። ከዛ በተረፈ አሁን ተደዋውለን ነበረ ውጪ እንድንገናኝ ነበር ያወራነው፣ ግን 2 ሰዓት ነው ቀጠሯችን። አሁን 12 ሰዓት ነው። ቀጥ ብዬ ወደ ቤታቸው ልሄድ ነው። ገና ውጪ እንትን ከምንል ምናምን እቃዬን አዘጋጅቻለሁ። በጣም ደክሞኛል፣ መተኛትም ስለምፈልግ ውጪ የመውጣት ምናምን ሞራሉ የለኝም። ለዛ ቤት ሂጄ ያለውን ነገር ነግራቸዋለሁ። አብራችሁን ቆዩ። እወዳችኋለሁ። ምን የሚሉ ይመስላችኋል? ሪያክሽናቸውን አብረን ከመሬት ተነስቼ ነገ ላልተወሰነ ጊዜ ነው የሚሄደው ስላቸው እና አብረን እናያለን። ከሀገር ስወጣ ባይዘዌ የመጀመሪያ ነው። አዲስ አበባ ውስጥ ብዙ ቦታ ሂጃለሁ፣ ግን ከኢትዮጵያ ስወጣ የመጀመሪያ ነው። እናም ሁሉንም ነገር አብረን እናየዋለን። እወዳችኋለሁ። አብራችሁን ቆዩ። ሶ ጋይስ ደርሻለሁ። እንደነገርኳችሁ ውጪ ነው እንገናኛለን የተባባልነው፣ ግን የቤታቸውን መክፈቻ እንዳታሳያቸው ቃል አውቀዋለሁና እስገብቼ ላስደነግጣቸው ነው። እንዴት ናችሁ? እንዴት ከፍቶልሽ ነው? ምን ሆነሽ ነው? አረም የተቀጣጠርነው ዛሬ ምን ነው ስለመጣው ነበር እና አይ ማታፈለሽ ራሴ ለምን ይመጣል ኮንትሪ ያልኩ ነበር። ከዚህ በኋላ እንደዚህ ሰላም በላይ እንደዚህ ማከፍቶልሽ ነው። እንዴት ዛሬ ሳትጠይቂን መጣሽ? ማን መረሽ ዛሬ? እንዴ እዛው ውጪ እንገናኛለን። የራት ፕሮግራም አለን ጋብዛችኋለሁ። እንደዚህ ራቱ ቀረ እንዴ? ራት ነው ብለሽ አለበት። አረ እንዳሞኛል። አሁን መነግራችሁ ነገር አለ። ምንድነው? ቁጭ በሏ በስነ ስርዓት። ባለፈው ነግራችኋለሁ ያልኳችሁ ነው። ከደውልሽ ድል ራሱ እኔ ግራ የገባኝ እኮ ማን አሳይቶሽ ነው ቤቱ ዛሬ? እንዴት ሳትይ? አዎ እስከ ዛሬ እየጠየቅኩ ነበር የምመጣው። ሰሙኝ ወይ ገብርኤልን መነግራችሁ ነገር አለ። ቆይ ራት ፕሮግራም ነበር አይደል? አዎ ምን ልታረጊ መጣሽ? ኧረ እኔ አሁን በጣም እቸኩላለሁ። ባይዘው ልሄድ ነው። በጣም የምነግራችሁ ነገር አለ። ባለፈው ነግራችኋለሁ ብያችሁ ነበር። ትዝ ካላችሁ የዋናው ቀን ትዝ ይላችኋል። ምን አይነት ነገር ገባኝ? ምንድነው እንዲጠድፍድፍ ያደረገ አላውቅም። ስሙኝ ቸኩልሽ ምን ለመናገር አንቺ መሽቷል። ምንድነው በተናገሪ ነው የመጣው? አይ ዝም ብዬ ማልነግራችሁ እህቴ ብታዲ ነው እንደመጣው። አይ ጌታን ቁም ነገር ነው የምነግራችሁ። ገብርኤል ስለዚህ አልደረሰሽ። ሚካኤልን ቁም ነገር ልነግራችሁ ነው። አሁን እቸኩላለሁ። ሚካኤልን ትልቅ ነገር ልነግራችሁ ነው። ጌታ ለምንድነው ማታ የመጣሽው? አታምኑኝ። አሁን ብነግራችሁ ኧረ ላሳያችሁ። ጌታ ሚካኤልን እውነቴን ነው በይ። ጌታ እኔ ብነግራችሁ ስለማታምኑኝ የሆነ ነገር ላሳያችሁ። ከሱ ጋር ነው የመጣሽው አብረሽ? ግን አታሳይኝ። ካሜራ ያዘው አንተ ልጅ ነው። ማን አሳይቷችሁ ነው? አብራት መጣን። አውራም ጎስት ነው እንደረግ ምንድነው? ፕሌን ቲኬት እንግሊዘኛ ነው ማለት አንተ አንድ ነው የሚሆነው። ፕሌን ቲኬት ትኬት ነው ውጪ ቅዱስ ሚካኤል። እስቲ ቅዱስ ሚካኤልን የምሬ ነው ባክ ሌላ ሰው እስኪ አንተ አልተማርክም እያልኩ ደገር ይሄን እንዳላጠቁሽ ያንለኝ ነው። ሚካኤል እንዴ ልትይጂ ነው? ለዞም ነገ የት እስቲ እግዚአብሔርን ወደ ውጪ ላልተወሰነ ጊዜ ነው።
ፕራንክ ያለ ጌታ አሳያቸው። እየማለች እኮ ነው ማማሌ ተውት፣ እያሳያችሁ እኮ ነው። አይ ገብርኤልም ነገ ነው የሚሄደው፣ ሚካኤል እና ምን ያህል ጊዜ እንደምቆይ አላውቅም። እነግራችኋለሁ እኮ የሚደብረው ደግሞ በዛ ላይ ምናልባት ልትሄድ ነው ብላችሁ ስታስቡ ልትሄድ ነው ብላችሁ ስታስቡ አላ እንዳይደብራችሁ በፊት ነበር ያሰብሽበት እንዴ እና ዝም ብዬ እንዴት ነው ብድግ ብዬ እኮ አልሄድም። ሁሉም ነገር ፕሮሰስ አለ። እኔ ደስ ብሎኛል ባለመንገድሽ ነው እኔ እንደዛ ነው ማርያም ግን ለምን ቀርመሽ አልነገርሽኝ? ለምን አካሜዲሽ አይ እንደዚህ አይነት ውጪ ለመሄድ ዕቃ ለመግዛት ነገሮችን ለማድረግ ሲወራ አይሳካም። የት ነው የምትሄጂው? እሺ ሲወራ አይሳካም። የእኛ ነው ተቀራ አላየሁም። ነገ ዛሬ ነው የምትነግሪኝ ማለት ነው። እኔ እሱ ነገር ነው የደበረኝ ጌታ ነገር ወይኔ ስልኬ ወድቆ ነበር። ደስ ብሎኛል እያላችሁ ነው እንዴ እናንተ? ቀረ ብሎኛል ምናምን አንተ ለምን ነው ሁሌ ግን እንዴ ድብስ ማለት ለምን ትወዳለህ አንተ? ቅዱስ ነው አውሊ እንዴ አንተ ውሃ ሳልጠጣው እንዴ እንዴ አንተ በልፊያ እንትን ብላችሁ አንተ ረፈ አረ ምንድን ነው? አረ በቃ አረ ተጋደል አረ ተው ተጋደል አንተው ይልጠጣው አረ ተው የእናንተ ልፊያ ደግሞ ያስጠላል። አይሰለቸውም ይሄ ድንጋይ ራስ እሷን የሚያዛታ አይደለም። አንተ ሲሪየስ እኮ ነው ግን ያወራችሁ ነው። አይ ሆና ጌታ ምስክሬ ነው። እያመረ ቀልድ አይደለም። ጌታ ምስክሬ ነገ መናገርሽ ይደብራል። መሄድሽ ኖርማል ነው ግን ለመሄድሽ አይደለም ይደብረኝ። እንዴት ለነገ ዛሬ ተነግሪኝ ያቺን ሰላቢ ሮዝ የሚሏት ነገ ልትሄድ ዛሬ መጣች ወይ አትብዙ ቤት ነገ ልትሄድ ከሆነ ፍላይት ነው እንዴ? ትራንዚታችሁ እዚህ ነው እንዴ? አንቺ ልትሄጂ ነው? ጥለሽ ልትሄጂ ነው? የምር ሳትነግሪ ሚካኤል በነገራችሁ ምንም ለምንድን ነው አይፈጠርም? ሳይሆን እስከዛሬ አሁን የሚደብረው ቪዲዮ ስንሰራ ነበር ምናምን ለምን አልነገርሽንም? በዛ ታይ አረ ደስ ይላል። ነገሮችን እንትና ለማለት በቃ ገባ ሁሉ ነገር ምን ነው ደስ የሚለው ነገ ነው የምትሄጂው? ዛሬ ነው የነገርሽ? ለሱ ነግረሻል እንዴ? ለማንም ብዙም እንትና ማንም አያውቅም ከቤተሰቦች ውጭ። ጌታም ኦ ማይ ጋድ እኛ ቤተሰቦች አይደለም ስለ ከማዘሬ ከፋዘሬ ውጭ ማንም አያውቅም። ከሁለቱ ውጭ ማንም አያውቅም። በጣም ነው የሚደብረው ማለት ለነገ ዛሬ ትነግሪኛለሽ። ጭራሽ ላልተወሰነ ባይሆን ሸኙኛላችሁ ነገር ምን ሸኘንሽ ሚኪ በጣም ይገርም። እግዚአብሔር ለምን አጠፋን? ደንብ እንትን ማለት አለብን። በደንብ ማውራት አለብን። አንተ እንደ ነገ ልትሄድ እንደ ዛሬ እኮ ነው። አይ ደግሞ እዚህ ቤት ሙዳቸው ነው። አይኔ ግን እኮ ቁም ነገረኛ በጣም ትመስይ ነበረ። በእውነት ነገረኛ ስለሆንኩ ይሄ ቁም ነገር ምናምን አይደለማ። ቁም ነገረኛ ብትሆን ቀድማ ተነግረናለች። የሆነ የሚገዛዙ ነገሮች እኮ አብረን እንገዛለን። በቃ ምክንያት አለኝ። አይ ገዝቼ ጨርሻለሁ ሁሉም ነገር። ይሄ ነገር ፍራንክ ምናምን አይደለም። ፍራንክ አይደለም እንዴ? ነፍስ አይ ማለች እኮ ስማ ማማሌን አይደለም ወረቀቱን አዩት እኮ ወረቀቱን እውነት ፕሌን ቲኬት እያያችሁ አታምኑ? ተመቶንስ አትይም እንዴ? ቢዛ እናስተርጉም እንዴ? እኮ ይችላል። አሁን ነው የምትሄጂው? ገብርኤል ነገ ነው የሚሄደው ባትመጪ ይሻላል እኮ ታዲያ ማለት ሚኪ። አይ አሁን መጥተሽ ማለት በዛው ትሄጂ ይሻላል። እንዴ ሳልነግራችሁ እንዴት ሄዳለሁ? ታውሳላችሁ። ከደበራችሁ ልውጣ ልሂድ። ኦኬ ነገ ማታ ነው የምትሄጂው? ችግር አለብሽ ነገ እንደምትሄጂ እያወቅሽ ዛሬ ነው። ስለዚህ መሄድ ነበረብኝ። ልውጣ ልሂድ። ኧረ ውጭ አይደለም የተባለው እንዴ? ውጭ ማለት ያለን ጌታ ማን እንዴ? አንተ ደግሞ እንደዚህ ምንድነው የምትላት? ኧረ በስመ አብ እኛ እውነትሽን ነው ግን እስኪ ቆይ አይደለም ቀልድ ነው። ገብርኤል የማለች ገብርኤል ማታ ነው የምትሄጂው ነገ? የምትሄጂው እኛ እኮ መሄድሽ ምናምን እኮ ደስ ብሎናል እኮ ግን አትመስሉም። ደስ ያላችሁ አትመስሉም። አይ እኔ እኮ የሚገርመው ሁሉም ይመጣና ነገ ሊሄድ ዛሬ እዚህ ቤት ይመጣል። እኔ ምን አገባኝ ታዲያ? እኔ ማን ነው? አይ አንድ ወንድሞች እኮ ላይ አረዛው ነው በዚህ አራተን እንደዚህ ማለት ነው። አይ እኔ ምንም አልልሽም ዛሬ በቃ አሳዘነኝ።
የኔ ኬክ አሁን ገምጌታ ለነገ ቪዲዮ አረ በማርያም በቃ ለነገ በረራ ዛሬ አሁን እንደዚህ አትበሉኝ። አሁን መንገድ ላይ ወጥቼ አስተማሽኝ በሞትባችሁስ አንቺ አረበናሽ እና ስለዚህ ሰላም ግቢ በሉኝ። እንደዚህ አይባልም እኮ መንገድ ላይ እኛ ሰላም ግቢ በመሄድሽ እኮ ደስተኛ ነን አልን እኮ ግን ለምን አልነገርሽንም ነው በቃ ደስ ይበላችሁ። ዝም አትናደዱ በሁሉም ነገር በቃ ሰላም ግቢ በሉኝ። ጌታ እሱማ ሰላም ግቢ ወዶችዬ ተመልካቾችዬ እና እነሱ ራሱ ሰላም ጊዜ በቃ ነጋችን አላበሉ በቃ ተውት። ምን አያውቅሽ ነው አንቺ ጌታ ነው እና አሁን ደግሞ በቃ እንትን አደረገኝ ሚኪ ምን ሆነ ነው ምን ያጋል ዘመን አረ ሚኪ ለእግዚአብሔር በቃ ቻው በሉኝ። አሁን ልሄድና ነገ ያትሸኛላችሁ ወይ ማለት በቃ ልሄድ ታዲያ ምንም እንትን አሁን ልትሄጂ ነው ወደ ቤት? አይ ሱቅ ያው እኮ ቁርጡ እኮ የተቆረጠ ነገር ቀን ቢሆን ኖርማል ነው ላልተወሰነ ጊዜ እቺ እንደምትመለስ አታውቅ። እኔ አሁን ያልገባኝ እሺ እንጨፍር ተነስተን ምናምን ሰው ሲሄድ ይሳቃል። ምን ያህል ቀን እንደምቆይ አላውቅም። አመትም ልቆይ ይችላል። ያ ይሄ አንቺ አትደበል። ስንት ቀን እንደምትቆይ አታውቂም? አላውቅም። ለመዝናናት ነው ወይስ ለስራ ነው የምትሄጂው? ቶማስ ለምንም ይሁን አሁን እኮ ልትወጣ ነው ታዲያ ጥለሽኝ አይዱ ነው እዛ ኬኩ ባላ ነው የምወስነው። ግን እዛ ሄጄ ትምህርቴን እዛ ትልልሻለሁ። ግራችሁ ይታርጋል ነው ጭራሽ በትምህርት ምናምን እኔ ገባኝ ላልተወሰነ ጊዜ ስትል ያልተወሰነ ጊዜ ማለት እኮ ትቆያለሽ ማለት ነው። መቼ 1 አመት 10 አመት አይተው ታዲያ ለምን ይሄን ያህል ጊዜ ያልነገርሽኝ ነው? ማብራሪያ ነው ይሄን ያህል ነገር ውስጥ ክሎዝ የሆንሽው ሰው አለ። አሁን ከዚህ ውስጥ እንዴት ለሱ እንኳን አልተናገርሽም ማለት እኔ ከሁለቱ ጋር በደንብ ክሎዝ የሆነችው ሰው አይጠፋማ። ዞሮ ዞሮ አንድና እንደ ፋዘርና እንደ ማዘር ብትይ እኮ እንትን ትይ ነበር እኮ እንዴ ነው ተነግሪ ነበር እንደ ቤተሰብ። አይ ለምንድን ነው እንደ ማዘር እና እንደ ፋዘር ማይክ ና ፓፒ አንተ ለምን ነው ዝም ያለው? እሱ ምን ሆነ ነው ዝም ያለው? በእናታችሁ መንጣት አልነበረብኝም እንዴ? እግዚአብሔርን ተገላግልሽ። አይ እግዚአብሔርን ምንም ታመጭልኝ ከዛ እስቲ የፈለጋችሁ እናመጣላችኋለን። እንደው ምን ዘይነሽ አትዘዝ ምን መተዝ አትዘዝ እንዴ ለምን ይፈዛል? ፈዘዛ እንዴ ያረምን ማለት እሱ ደስ ብሏችኋል አልኩ። ስሚኝ እግዚአብሔርን ስሚ። አንተ ደስ አላለህ? አይ ምንድነው እሱ ብቻ ነው እንደ ያለው እሱ ቶማስ አለ እዚህ ጋር ሚኪ ብቻ ነው እንዴ እኛ ይደብራል እንዴ? አይ እንኳን ተገላገልሽ። እዛ ሄደሽ አላን ይደብሮኛል ባይዘው አንዱን ናይ አንተሽ ምናፍቀኛል በጣም ባይዘውና በጣም ና ቀፊ ሚናፈቅ ሰው ነው ታቀፍሽ ማለት ለዛ አይ በቃሽ ታፍቀኛል። ይሄ ግን እግዚአብሔር ስሚ ቶማስ አለ ያኔ ያለው ይሉካል። ይሄ ደግሞ ጅል ስም አይደለም። እዛ አንዱን አግብተሽ ሰርግሽን አንቺ አንተ ላይ ለማግባት አይደለም ደግሞ ቤት አይታለኝ ቪዲዮ ማግባት አይቀርማ አይደል? ደነዝ ሰርግ ምናምን ተራ ሚኪናትን አገባለሁ እግዚአብሔር አረገና አራት ደጋ ትመረቂያለሽ፣ እዛ ታገቢያለሽ። በቃ አንተ መቆየታ ነው እንደምታስበው አረግ ነው አንዲ እንትን ታሽ እዚህ ላለ ሰው አስብ ለማ እና አጠልልሻለሁ ያራዳ ልጅ አትይኝ እንዴ ሾር አነሳለሁ። ጌታ ምስክር ያናደሽኛል። እዚህ እጠልልሻለሁ። እስኪ ንካኝ ጌታ ነው እስኪ መብቴ ንካኝ እስኪ ለባርክ ቶማስ ኧረ አንቺ እግሩን ያሟል። ረፊ አንተ አታሽቃብጥ። አያገባም ያገባል በወርገጩ ስላንቺ እንዴ አረ ምንድነው አንተ ዛሬ ነው የመጣችው? አብረን አይመጣችሁ ካሜራ ለካታውራ ማለት ነው። እኔ ምንሽ ግዳጅ ነው እንዴ የምትይዩ? ወረደቱና አንቺ አየምር ገመች ነው እና ግን የት ነው የምትይዩ? ሁለት ቦታ ነው የሚሄደው ባይዘው ኦኬ ማለት ሳትመለሺ ወደዚህ አለ የት ነው ታዲያ? ጋር ነው አገባኝ
ለሱ ለአንተ ብቻ ልንገር እንደዚህ አትበላት አይ እዛ ሴት ለእናንተም ሰርፕራይዝ ነው ዩቲዩብ ቀጥል ቻል እሺ ፐርሰናሊንጎ መሄደው ብቻዬን መቼስ ከአፍሪካ ውጪ ነው ብቻዬን ነው የምሄደው ግን እዛ ሰው አለ እንደማ አፍሪካ ውስጥ ማን ነው የሚቀበልሽ ጓደኞቼ ማሉ ቤተሰብ ተቀሽኛል አንዴ ማናደሽ ይሄ ልጅ ምን ሆነ ነው ግን ማይክስ አይደል ነው ሶስት ታደርጋለሽ ሻንጣሽን እና አዘጋጃ ታዲያ ነገ አዘጋጅቻለሁ ሰው እንዴት ነው በጣም እንዴት ፈልጓል ሚኪ ባይዘይ ደህና ነው ጌታ አንቺ ደግሞ ቁጭ ገና አንቺ ነገር አለ እንዴ ምትይ አንቺ ነው እንደዚህ ሰበ ይጣልክ አይ ማረጋ ግን ምን ትያጣል እዚህ ያለው ማንጅራሲ እንዲ አፍሪካ ነው በለበ ተሰማ እሺ ናሽ ቀልዱም ቀልድ ነው እግዚአብሔር ምስክሬ የምን ነገር ነው የምትይው ሚካኤልን ነገር ነው እሺ ግን ጋር ብዙ ጊዜ ከቆየ አንሸኝሽም እኛ አንሸኝሽም ሸኙኝ ኦኬ ሸኙኝ ልትይ ነው እንደመጣሽው አይደለም ለነግራችሁ የመጣሁት ግን እኮ ነገ እንምጣ ሸኙኝ ነገ ሸኙኝ ደስ ይለናል አንሄድም ፓፒ ጅምር ግዴታችን ነው መሸኘት እንሄዳለን ሄዳላ ሚኪስ አንተ ትሄዳለህ ግዴታችን ነው መሸኘት አንተ ትሄዳለህ የሚሸኘኝ ኧረ ሄዳለሁ ሄዳለህ ሚኪን መሸኘት የሚፈልግ አይመስለኝም ለዛ መቅረት ትችላለህ አይ ይኸውልሽ ማፊ ሁላችንም የመሸኘት ግዴታ አለን እንሄዳለን አትምጣ አይምጣ ሚኪ አልሄድም ነው ያለው ለምን በናችሁ በቃ አይ ችግር የለውም እኔ ሲሆን ቁጭ በይ እስቲ መጀመሪያ እሺ ሰለቸኝ እግዚአብሔር አይደለም ለምንድን ነው የማትሄደው ፕሮግራም ስላለኝ ነገር አታውት እናንተ የመምጣት ግዴታ አለ አልገባኝ ቀድማችሁ ነው እንደምታወሩት በቃ ደስ ብሎኛል እኮ በሜዳ ደስ ብሎኛል ግን ነገ ፕሮግራም አለኝ ይመጣል የት ነው ፕሮግራም እኔ አንተ ተው እኔ እየደበረኝ ነው በእናትህ ፊ ይኸውልሽማ ስሚ ሁሉም የመምጣት ግዴታ አለበት ሁላችንም ግዴታ እንመጣለን በቃ ጓደኞች ሻር ካሌዳ ይደንያ እኔ ቶማስ አንተም ኬሮክም ሄደን እንሄዳለን ምንም እኮ ማንም ለማንም እኮ ነው እቤት እና ማሚን ትቼ የመጣሁትኝ እናንተ ጋር ስለምትናፍቁኝ ቻው ልበላችሁ ብዬ ነው ነገ ትሸኙኛላችሁ ማንም ሄደ ማንም እሷ ልጅቷ እኮ አትቀርም እኮ ኢትሶኬ መሄድም ካልፈለገ ቶማስ እኛ እንሄዳለን አይ ሁላችንም ግን እንሄደው እሺ ሁላችንም ግዴታ እንሸኝሻለን ኦኬ ጓደኛሽ አለ ምን ሆነሽ እንደዚህ አልገባኝም እኔ አሁን ፕሮግራም አልነበረውም ትናንት አሁን ዛሬ ፕሮግራም አለኝ የምትለው ከማን በእናትህ በልቻው ነው ልሂድ ያው ምሽታል ቤት ኦኬ ከሱ ጋር አብረሽ ልትሄጂ ነው ከልጁ ጋር ካሜራውን ጋር ከሱ ጋር መኪና ይዟል እሱ ብሎግ እየሰራሽ ነው እንዴ ከቤት ቀርጬ ነው የመጣሁት በዚህ አንተ የምር ልትሄድ ነው እንዴ? እሷ በሰላም ነው ያስገባሽ። አያወራም እንሸኝሻለን። እሺ ናንጂ እሺ ዲዛ ቢተኛ ይሻል እንሸኛት በቃ ና የት ነው ሄደው እሱ ሰላም ግቢ አንተ አትመጣም ኧረ ይመጣሉ ሁሉም ነው የሚሸኝሽ ግዴታችን ነው ሲያሽቃብጥ ነው ይታጃለሽ እንዴ በቃ እንትን ጥፍሬ ነገ ደውሉልኝ ላንተ ስል ራሴን ከፈልኩኝ ሮች መብራት የላቸው ወይ ጉድ አይ ፊዮና ይኸው መኪና አስደነገጠ ካሜራማናችን ና እንጂ ካራናት ሁሉ አንተ ፓፒ ምን ነው የምትጃጃለው በእኔ ቶሎ ልሂድ በቃ እንዴ ምንድነው ምን እና እንደ ቅድም ልተው እንደዚህ ከዛ እንደዚህ እናንተ ጂ እንደዚህ ሄኖክ ባይ ኬኮችዬ አስበዋል ግን አሁን በቃ ጭር ነው የሚለው እና ሚኪን ቻቲ ሄኖክ ሚኪኑ ሚኪን ነው ቻቲ አትጥራቸው ተው በቃ እንግባኛ ቻው ውዶችዬ ወደ ኤርፖርት እንገናኝ ቻይኔ ቆንጆ ቻው ነግባን ጋይስ
ያው እንግዲህ ዜናችሁ ሰላም ነገር የለም ነግቷል እና ፊልም እንሸኝበት ቀን ነው ልትሄድ ነው እና ሳናረፍጅባት አይቀርም። ይሄ ነው ያስረፈደው። ያው እኔ በመሄዷ ግን እግዚአብሔርን በጣም ነው ደስ ያለኝ። እግዚአብሔርን እኔም እኮ ደስ ብሎኛል። ተናግረን ነበረ በሰዓቱ ተናፍቀኛለች። ሳይሆን በቃ ደስ ብሎኛል። ፍዬ እኔ እናት ሰላም ግቢልን። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ ውዷ እህታችን፣ የኔ ሀሳቢ መልካም መንገድ። እና ደግሞ ሚኪን ና ስንለው አልመጣም የምንሄድበት ቦታ አለ አላውቅም፣ ምን እንደሆነ ምን እንደተፈጠረ አላውቅም። አባሰላንተናንተ እንዳለ ግን አልተመቸም። ሳይሆን ፍሪ ነበር መናገር ይችል ነበር። አንተ አታሽቃብጥለት አታሽቃብጥ ነበር። በቃ እኮ ስለሌለ አይደለም ማማት አይደለም። አንዴ ቆይ፣ አይ ስላልተመቸው ፍሪ ነበር። ሄኖክ ሚዲያ ላይ ነው ያለው የምትወረው ነገር ስላልተመቸው ምናምን አይደለም። ግን ሰማኝ የምር ግን ቢሸኛት እኮ ምንም ማለት አይደለም እኮ ስራም ቢሆን በቃ መምጣት አልፈለገም። በቃ ምንም እኮ የለም እኮ ጋይስ። ለማንኛውም ኤርፖርት እንገናኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም በቃ እንወድሻለን፣ በጣም እና መልካም ጉዞ ይሁንልሽ። have a good flight መጣን። እሺ ጎበዝ ነሽ አንቺ። እናሳ አሁን ደርሰናል ጋይሶች። የቀረን ታይሞች ሽርፍራፊ ሰከንድ ነው። ኤርፖርቱ ኢትዮጵያን ኤርላይንስ የቱ ጋር ነው? ኢትዮጵያን ኤርላይንስ የታለ እንትኑ ፕሌኑ የሚታይበት አደባባይ? ይሄ የምን ፕሌን ነው? ተረጋጋ። አረ ፕሌን ያለበት አደባባይ ታዲያ ገና ነው። ተጋጭቶ ግጭቱ መሰለኝ ማረን ምን እንዳታረግ ፊዬ እንዴ በዚህ ነው እንደምትሄደው? አዎ ይሄንን ነው የምልህ እኮ አይ አደባባይ ላይ ያለው ሌላ በዚህ ነው። ይሄ መቼ ነው የሚነሳው? ይሄ እኔ ካገሱ ወዴት ነው ግን? ወደኛ አስፈር ነው የሚሄደው። ይሄ ፕሌን መቼ ነው የሚነሳው? ኢትዮጵያ ከደሴ ባኩሪ የመጣበት ነው። ከደሴ ኢትዮጵያን ኤርላይንስ ወይኔ በእናትህ ጥላልት ሄድ ነው ግን። ኧረ እግዚአብሔርን እኔ አሁን ገና ነው በደንብ እንግዲህ ጋይሶች እየደረስን ነው። ያው እንደምታዩት ኤርፖርት ደርሰናል። እንግዲህ ይሄን የምንሸኝበት ሰዓታት ደርሰዋል፣ ተቃረቡ ነው። እንደውልላት እስቲ አለውልሽ። ኧረ ብርዱ ኧረ ግን የምር ተናፍቀናለች። እኔም ጌታ ደውላት፣ እስከዛ ደውላት። በመሄዷ ነው ስደርሱ ደውሉልኝ ያለችው። በመሄዷ ደስተኛ ነኝ። እግዚአብሔር ታውቃለህ። እና እንደናንተ እኮ እኔ እኮ አልተደሰትኩም። ለምን ታስመስላላችሁ? እኔ ግን በመሄዷ ደስተኛ ነኝ። አንተ ጥላን ሄዳ እንደሆነ አንተ ኤርፖርት ግን እንዴ ደርሰናል። ኧረ የት ነሽ እንዴ? የት ናችሁ? የት ነሽ? ሄድኩ እንዳትዪ ደግሞ ውስጥ ቼክን አረኝ። ቆይ አንዴ ደርሼ ልምጣ። እነሱን አንድ ጊዜ 5 ደቂቃ ገባሽ እንዴ? ኢንጆይ በርገር የሚለው ጋር ነን። ኢንጆይ በርገር የሚለው ጋር ነን። ይሄ እንትኑ አለ ታወሩ ትልቁ ከመግቢያው ፊት ለፊት ትልቅ ተውር አለ መብራት ያለበት ግን ብዙ በቃ እኔ ፍላፊት ካየንሽ እንጠራሻለን። ዘጋችሁ ለምቀባጥረው ዘጋችሁ። ያው ዛሬም ጥላህ ሄዳ ነበር እና ኢንጆይ በርገር ምናምን ትለው ቆይሽ። ከዚህ ኢትዮጵያ ኤርላይንስ በቃ በጣም መመስገን ያለበት እንዴ እግዚአብሔርን መጣች። አንቺ የምር ጥለሽ ልትሄጂ ነበር። በጣም ባለጌ ናችሁ። ምን አደረግ? አሁን ነው የምትመጡት? እኔማ የቀራችሁ መስሎኝ ነበር። ሻንጣ ምናምን አስገባባሽ ጨረሽ? ወይኔ የኔ ፍቅር እንዴ የምር አሁን ልትገቢ ነው ወይስ ሰዓት ገና ነው? ኧረ ገብቻለሁ። ከዛ ነው የተመለስኩት። ከዛ አረ ቼክ ምናምን አስረድ ሰዓት ሄዶብኛል። ባይ እንዴ ቀይ ሰው አልጎደለብሽም እንዴ? አይ ረስተዋለች እኮ እሷ ረስተዋለች። ልቤ ጠፍቷል። ሚኪ ወይስ መሄድ ጓጉተሽ? አይ ቢኪ አልተመቸኝም። አይ ጓጉታ ነው የሚሄድ። ኦኬ ችግር የለም። ይመጣል። አይ መምጣት አልፈለገም መሰለኝ። አንቺ ግን አልደበረሽም እንዴ ግን በመሄድሽ እኛን ጥልሽ?
ከተመቸው ይመጣል ግን የሚደርስ አይመስለኝም። እግዚአብሔር ለኔ ነው ነገር እኔ ደስ ብሎኛል። እሺ እግዚአብሔርን ኧረ አንዴ በእናትህ ላዋራ ፈልጋለሁ። አይ ነው የኔ ፍቅር አንተማ ደስ ይልሃል። እግዚአብሔር አንዳንድ ሰው ነው ደስ የማይለው። አይ በሌላ ነገር እንድትረጁ ሳይሆን ያው ደስ እንስላላል አውቂ ነው ጉዳዩን ቶሎ የሚጨርስ ከሆነ እመጣለሁ ብሏል። ግን ኧረ ኦኬ ይጨርስ ጉዳዩን ሰፊ ጊዜ ያለው። ስለዚህ ግን እኔ ልጅ እንዴ አሁን አው ቆይ አንዴ ስልክ ላውራ። ቆይ ነይ ካሉኝ እሄዳለሁ። ኧረ ገና ነው በረራማ። ስንት ሰዓት ነበር ያለችን? ሚስ አይ ቲንክ 4 ሰዓት ነው ያልሽው። እንዴ ሰዓት እያያችሁ ነው? ኦኬ ሄላ አንተ ግን እንደዚህ ቅሽቅሽ የሚያደርግ ምንድነው ቅሽቅሽ? አይ ባለፈው ነው ባታለች። ኧረ እባክህ በቃ ልሂድ እየደወሉ ስለሆነ ቻው በሉኝ። ኧረ ፊት እኮ ኧረ ደግሞ ታይም እንዳያመልጣብኝ። የሚያስፈልግሽ ነገር ምናምን የለም። ያረኝ አትወስቡ። ድርቆሽንም ሳላመጣ እንደው ድርቆሽ እንኳን ቻው በቃ እንዴ አዴ እንዴ ኧረ መጣ አተ ሚኪ መጣ። ጀግና እንዴ አልመጣም ብለኛ ነበር። ረስም ሰዓት አላስቻለ ቤት መጣ። ምን ሆነ? ሰላቢ እንዴ ቅዱስ ሚካኤልን እንይዘነው አልመጣንም ዲ ይሄ አረ ጉድማ ማይታ ነበር። ቀረብ በልኝ ና እንጂ አልመጣም ብላል ነበር እንዴ? ፕሮግራም ነበር ይሆናል እንደማይቀር አውቃለሁ ሲጀመር እና ግን ለኔ ብቻ ነበር ነበር የሚሄድ መስሎኝ ቅርብ ብሎኝ ነበር ማለት በቃ አልመጣም እያልኩሽ ነበር። ግን አንተ ለምን ነው እንደዚህ ሰርፕራይዝ ምናምን ነው የምትወደው? ቆይ እንዴ አንዴ ያመጣል አንዴ አልመጣም ምናምን የምትለው እንዴት መጣ? እንዴት መጣ? እንዴት መጣ? ምንም እንዴት መጣ? ምን አገባ? ጉርጓድ ገባ ደግሞ እንደማራ አይበቃችሁም እንዴ መተቃቀፉ? በደንብ ይተቃቀፉ። ምን አገባ? ማንንም አያጣ ወደዛ ሄደው እኛ እነሱ የሚያወሩበትን ነገርም ሊኖር ይችላል። አይ እኮ እንደነባባል ነው ብለህ ካራ የለም ቻው ቤት ፍጥነት በምን ፍጥነት መጣ? እግዚአብሔር አይ ነው እኮ ገርሞኛል። እግዚአብሔር ኋላችሁ ነበርኩኝ ስላላያችሁ። አይ እኔና እሱ ተነጋግረናል። በቃ እወዳችኋለሁ። ያም እንወድሻለን። ፊዬ ቻው በቃ እሺ። አንቺ ደውይ ደግሞ ምን ነው በቃ ልትሄድ ነው? ኧረ ትከፋ ሄደ በቃ ና ደደብ እንዴ ያማኝ በቃ እንዳይረፍድባት ተለያይተን ሄደሽ ከጎኔ ባጣሽ ተለያይተን ዛሬ ካይኔ ላይ ባጣሽም ከቅፌ ነው እንጂ ከልብ ያልወጣሽ ከቅፌ ነው እንጂ ከውስጥ ያልወጣሽ የማይሞት ትዝታሽ በውስጤ ተቀብሮ የማይሞት ትዝታሽ በልቤ ተቀብሮ ይኸው ዛሬም ድረስ ከኔው ጋር ነው አብሮ ይኸው ዛሬም ድረስ ከኔው ጋር ነው አብሮ ትላንትን እያሰብኩ ልጽናናብሽ እንጂ የኔ ነበርሽ እያልኩ ልጽናናብሽ እንጂ አንድም የእርግማን ቃል ካፌ አይወጣም ላንቺ